ሰላም ፋሚሊ እንዴት ናችሁ? ዛሬም ከባለፈው በቀጠለ በቻፕተር 2 ቪዲዮ ተመልሼላችኋለሁ። በዚህኛው ቻፕተር ደግሞ ላንጉዌጅ ኤንድ ሎጂክ ኤንድ ላንጉዌጅ የሚለውን የምናየው ይሆናል። አብራችሁኝ ቆዩ። ቪዲዮን ከመጀመሪያ በፊት ግን እንደተለመደው ሰብስክራይብ በማድረግ ጀምሩ፣ ላይክ በማድረግ ይጀመር እና ሼር ለጓደኞቻችሁ በማድረግ ጀምሩ። ስለሚጠቅሟቸው ለጓደኞቻችሁ ብትጋብዙ እነሱን ይጠቅማቸዋል ማለት ነው። ከዛ ውጪ ኮመንት ዲስክሪፕሽን ሴክሽን ላይ ያለውን ሊንክ በመጫን ወደ ቴሌግራም ቻናላችን ብትገቡ ከዚህም የተሻለ ብዙ መረጃዎችን ልታገኙ ስለምትችሉ ይጠቅማቸዋል። እዛ ያን ሊንክ በመጫን ወደ ቴሌግራም ቻናላችን ጆይን አድርጉ ለማለት ነው። ወደ ክላሱ ስንመጣ ቻፕተር 2 ሎጂክ ኤንድ ላንጉዌጅ ነው የሚለው እንዳልኩት ፋንክሽን ኦፍ ላንጉዌጅ በሚለው እንጀምራለን እና ኢሞቲቭሊ ሚኒንግ ፋንክሽን ኢሞቲቭሊ ሚኒንግ ኦር ኢሞቲቭሊ ፋንክሽን እና ኮግኒቲቭ ሚኒንግ ኮግኒቲቭ ፋንክሽን የሚባሉ ይኖራሉ ፋንክሽን ኦፍ ላንጉዌጅ ላይ ማለት ነው። ለምሳሌ እነዚህን እንትኖች ብታያቸው ኤቭሪ ሴንቴንስ ኮግኒቲቭ ሚኒንግ ይኖረዋል ኦር ኤቭሪ ኢሞቲቭ ሚኒንግ ላንጉዌጅ ውስጥ ሊኖር ይችላል። ላንጉዌጅ ውስጥ ምን አለ? ኮግኒቲቭ ሚኒንግ አለ which is general truth, which is general fact, which is describe about something without emotion ማለት ነው። ኢሞሽንን ሳይጠቀም ስለሆነ ነገር ዲስክራይብ የሚያደርግልን ዴፊኒሽን ሲሆን that's cognitive meaning or cognitive function ብለን ልንሰይመው እንችላለን። ኢሞቲቭ ሚኒንግ or ኢሞቲቭ ፋንክሽን የምንለው ግን ፊሊንግን በመጠቀም ኢሞሽንን በመጠቀም የሆነ ሰው የሆነ ስለሆነ ነገር ሊያስረዳን ሲሞክር ኢሞቲቭ ሚኒንግ ኦር ኢሞቲቭ ፋንክሽን እንላለን ማለት ነው። ያን ነው የሚያሳየን። ይሄ ሁለተኛው ኢንቴንሽናል ኤንድ ኤክስቴንሽናል ሚኒንግ ኦፍ ተርም የሚለው ነው። ተርሞች ምንድን ናቸው? ተርሞች ማለት ሜድ አፕ ኦፍ ወርድስ። ተርሞች ምንድን ናቸው? ከሆነ ወርድ ሜድ አፕ የተደረጉ ነገሮች ናቸው እና ሰርቫስ ምን ሳብጀክት ኦፍ ዘ ስቴትመንት የሆነ ስቴትመንት የሆነ ሴንቴንስ ሳብጀክት ሆነው የሚያገለግሉልን ናቸው እነዚህ ወርድ ተርም የሚባሉት እና ሜድ አፕ ኦፍ ምን ወርድ ከወርዶች ነው የተሰሩት እና ፕሮፐር ኔሞችን ኢንክሉድ ሊያደርጉ ይችላሉ፣ ኮመን ኔሞችን ኢንክሉድ ሊያደርጉ ይችላሉ። ኦልሶ ዲስክሪፕቲቭ ፍሬዞችን፣ ወርዶችን ኤንድ ሲምቦሎችን የተለያዩ ሲምቦሎችን ተርም ሊያካትቱ ይችላሉ፣ ኢንክሉድ ሊያደርጉ ይችላሉ በስራዎቻቸው ማለት ነው። እና ተርምስ ሃቭ ቱ ካይንድ ኦፍ ሚኒንግ አላቸው። ኢንቴንሽናል የሚባል ሚኒንግ አላቸው። ኦልሶ ኤክስቴንሽናል የሚባል ሚኒንግ ይኖራቸዋል ማለት ነው። ኢንቴንሽናል ኦር ኮኖቴሽን የሚባለው ምንድን ነው? ስለሆነ ነገር ከሊትራል ሚኒንጉ ከሚኒንግ ዲክሽነሪ ላይ ካለው ሚኒንጉ በተጨማሪ ሰም ኢንሳይት የሚሰጥ ይሆናል ማለት ነው። ይህ ኢንቴንሽናል ሚኒንግ የሚባለው ሰም ስለሆነ ወርድ ምን የሚሰጠን ይሆናል? የሆነ ኢንሳይት ተጨማሪ ነገር ስለ ፐርሰናል ኤክስፒሪየንስ በዚህም ፐርሰናል ኤክስፒሪየንስ ኢሞሽናል ሊሆን ይችላል፣ ሌሎች ሚኒንጎችን የሚሰጠን ይሆናል ማለት ነው። ይሄ ምንድነው? ኮኖቴሽን ሳብጀክቲቭ ነው። ከሰው ሰው ይለያያል። አተረጓጎሙ ከሰው ሰው ሊለያይ ይችላል ማለት ነው እና ከሰው ሰው ቱ አቮይድ ሳብጀክቲቭ ሚኒንግን አቮይድ ለማድረግ ምንን እንጠቀማለን? ኢንቴንሽናል ሚኒንግ ላይ ኮንቬንሽናል ኮኖቴሽን የሚባልን ነገር እንጠቀማለን which is በተለያዩ ሰዎች ላይ ተመሳሳይ ሚኒንግን የሚያመጡ ወርዶችን፣ ስቴትመንቶችን ኦር ፍሬዞችን ነው ይሄ ኮንቬንሽናል ኮኖቴሽን የሚለው ነገር ሪፈር የሚያደርግልን ማለት ነው። ስለዚህ ሳብጀክቲቭ የሆነውን ነገር አቮይድ ለማድረግ ምን እናደርጋለን? ኮንቬንሽናል ኮኖቴሽኖችን እንጠቀማለን ማለት ነው እና ኢት ካን ቢ ኤክስፕረስድ ኢን ተርምስ ኦፍ ኢንክሪዚንግ ኤንድ ዲክሪዚንግ ኢንቴንሽን በኢንክሪዚንግ ኤንድ ዲክሪዚንግ ኢንቴንሽን ተብሎ ኤክስፕረስ ሊደረግ ይችላል። ይሄ ኢንቴንሽናል ሚኒንግ ኦፍ ተርምስ ማለት ነው እና የመጀመሪያው ኢንክሪዚንግ ኢንቴንሽንን ስናይ ምን ማድረግ ነው? በቀላሉ ለሆነ ወርድ ሌሎች አትሪቢዩቶችን የወርዱን ካራክተሮች ምን ማድረግ ነው? መጨመር ማድረግ ነው ማለት ነው። መጀመሪያ ላይ አንደኛ ላይ ከመጣው ወርድ ይልቅ ሁለተኛው ላይ ያለው ወርድ ሞር ምን አለው? ሌላ አትሪቢዩት አለው። ከሱ ቀጥሎም ሌላ አትሪቢዩት እንጨምራለን። አትሪቢዩቶችን በመጨመር ምን እናደርጋለን? ግሩፑን ናሮ እናደርገዋለን። ግሩፑ እየቀነሰ ይሄዳል ማለት ነው። ማውራት የፈለግነው ነገር ለምሳሌ
አንድ ጀነራል የሆነ ነገር እንወስዳለን። ለምሳሌ የሰው ልጅን ብንወስደው ወይም ኦርጋኒዝም የሚባለውን ነገር ማንኛውንም ኦርጋኒዝም ብንወስድ ኢንቴንሽንን ኢንክሪዝ እያደረግን ሄድን ማለት ከዛ ሰውዬ ላይ ኦርጋን ሲስተም እናደርገዋለን። ከዛ ላይ ወደ ታች እየሄድን ኦርጋን እንላለን። ቲሹ፣ ሴሎች፣ ሞለኪውሎች ኦልሶ አተሞች እያለን ያን ሰው እየበታተንን እንደመሄድ ግሩፑን ምን ማድረግ እንደማድረግ ነው ናሮ እንደማድረግ ግሩፑን ሪዲዩስ እንደማድረግ ያለን እንትን የሚሰጠን ነው። ይሄ ኢንክሪዚንግ ኢንቴንሽን የሚባለው ምንድነው የሚደረገው? አድ ሞር አትሪቢዩት ኢንክሪዝ በማድረግ ምን እናደርጋለን ማለት ነው? ኮኖት እናደርጋለን። ከሱ ከፕሪሲድ ከሚያደርገው ተርም ይልቅ ሁለተኛውን ተርም ሊሆን ይችላል፣ ሶስተኛውን ተርም ሊሆን ይችላል። ፕሪሲድ ከሚያደርጋቸው ከሚቀድማቸው ተርም ይልቅ ሞር አትሪቢዩቱ እየጨመርን ኮኖት የምናደርግበትን ፕሮሰስ ነው የሚያሳየን። ዲክሪዚንግ ኢንቴንሽን ደግሞ የዛኛው ተቃራኒ ነው። ምንድነው የሚደረገው? እዚህ ጋር ደግሞ አትሪቢዩቱን ሪሙቭ ነው የምናደርገው። ከዛ ከግሩፑ ላይ አትሪቢዩቱን ሪሙቭ በማድረግ ምን እናደርጋለን? ዋይደር እያደረግን እንሄዳለን ማለት ነው። ወይም ጀነራላይዝ እያደረግን የምንሄድበትን ፕሮሰስ ነው የሚያሳየን። ከተወሰኑ ከትንንሽ ነገሮች እንጀምራለን። ለምሳሌ አተም፣ ሞለኪውል፣ ሴሎች፣ ቲሹዎች እያለን ወደ ላይ ብንሄድ ኢንቴንሽን ዲክሪዚንግ ኢንቴንሽን ማለት እንችላለን ማለት ነው። ኤክስቴንሽናል ወይም ዲኖቴቲቭ ሚኒንግን ስና ይሄ ቀጥታ ከምን ጋር ነው የሚገናኘው? ከወርዱ ሊትራል ሚኒንግ ጋር ከወርዱ ዲክሽነሪ ሚኒንግ ጋር የሚገናኝልን ፓርት ነው ይሄኛው እና ሪፈርስ ቱ ዘ ሜምበር ዛት ተርም ዲኖትስ ተርሙ ያ ወርድ ዲኖት የሚያደርግልን ቀጥታ ፍቺውን ሊሆን ይችላል ማለት ነው። ይሄ የሚያብራራልን እና በአብዛኛው ይሄ ሳብጀክቲቭ አይደለም ኦብጀክቲቭ ነው። ብዙ ሰው ጋር የጋራ መግባባትን ሊያመጣልን የሚችል ነገር ነው ማለት ነው። ይሄ ዲኖቴቲቭ ወይም ኤክስቴንሽናል ሚኒንግ የምንለው እና በት ይለናል። ግን እዚህ ጋር ኤክሰፕሽን አለ። መች ነው ይሄ ኤክሰፕሽን የሚፈጠረው የሚለውን ስናይ ሜቢ ቼንጅድ ዊዝ ዘ ፓሴጅ ኦፍ ታይም ባለፈ ቁጥር ታይም ፓስ ባደረገ ቁጥር ምን ሊያደርግ ይችላል? ይሄ ኤክስቴንሽናል ሚኒንግ ወይም ዲኖቴቲቭ ሚኒንግ የሚባለው ቼንጅ ሊያደርግ ይችላል። ለምሳሌ ፕላኔት የሚለውን ወርድ ብንወስደው በዛ ስር ዲኖቴቲቭ ሚኒንጋቸው ምንድን ነው? እርዝ፣ ፕሉቶ፣ ኦልሶ ሜርኩሪ፣ ኦልሶ ቬነስ እና የተለያዩ እንትኖች ይሆናሉ ማለት ነው። ነገር ግን እዚህ ጋር ባለው መሰረት ብንሄድ ኢምፒቲ ኤክስቴንሽን ይፈጠራል ብለናል አይደለ? መቼ? ሜቢ በታይም ፓስ ባደረገ ቁጥር ብለናል አይደለ? ስለዚህ ታይም ፓስ ባደረገ ቁጥር እንትን ኢምፕቲ ኤክስቴንሽን ይፈጠራል የሚለውን ኤግዛምፕል ስናይ ለምሳሌ ከ2016 ጀምሮ ፕሉቶ የምትባለው ፕላኔት በሚባለው ስር ዲኖቴቲቭ ሚኒንግ መሆኗ ቀርቷል ማለት ነው። ምክንያቱም ፕሉቶ እንደ ፕላኔት መወሰድ አቆማለች። ፕሉቶ ከፕላኔትነት ተሰርዛ ነው ያለችው ማለት ነው። ስለዚህ ኤክስቴንሽናል ለፕላኔት ለሚለው ወርድ እንደ ኤክስቴንሽናል ወርድ ልንጠቀማት አንችልም ማለት ነው። ያን ነው የሚያሳየን። በፓሴጅ ታይም ባለፈ ቁጥር ኢምፕቲ ኤክስቴንሽን የመፈጠር እድል አለው የሚለው የሚነግረን ያንን ነው እና ካን ቢ ኤክስፕረስድ ኢን ተርምስ ኦፍ ኢንክሪዚንግ ኦር ዲክሪዚንግ ኢንቴንሽን ኦር ዲክሪዚንግ ኢንቴንሽን ብለን በተርሞች ልንከፋፈላቸው እንችላለን እና ኢንክሪዚንግ ኤክስቴንሽን የሚባለው ምንድን ነው? ብሮድ ማድረግ ነው። በቃ ብሮድ ማድረግ ማለት ነው። የሆነን ተርም አለ፣ የሆነን ወርድ አለ፣ ምናደርገዋለን? ዲኖት እናደርገዋለን። ከዛ ሞር ሜምበሮችን እንጨምርበታለን ማለት ነው። ወደ ምናደርገዋለን? ግሩፑን እያሰፋን ብሮድ እያደረግን የምንሄድበት ነው። መጀመሪያ ላይ ካለው ነገር ይልቅ ሁለተኛው ላይ ያለው ብሮድ የሆነ ይሆናል። ሁለተኛው ላይ ካለው ይልቅ ዲኖት እየተደረገ በሄደ ቁጥር ሶስተኛው ላይ ያለው ብሮድ የሆነ የሚሄድበትን መንገድ የሚያሳየን ነው። ዲክሪዚንግ ኤክስቴንሽን ደግሞ ኢናዘር ወርድ ምንድነው? የዛ ተቃራኒ ነው። ኢች ተርም ኦር ሲሪየስ ኢን ሲሪየስ ዲኖትስ ኦር ኢች ተርም ኢን ኦርደር ዲኖትስ ለስ ሜምበሩ ምን የሆነ ነው የሚሄደው ማለት ነው። ናሮው የሆነ ግሩፑ ናሮው የሆነ የሚሄድበት ነው። ለምሳሌ ቬሂክል ብለን እንጀምራለን እዚህ ዲክሪዚንግ ኤክስቴንሽን ላይ። ከቬሂክል ቀጥሎ ቬሂክል ማለት ማንኛውም ተንቀሳቃሽ ነገር ቬሂክል ሊሆን ይችላል። ከዛ ዲኖት እያደረገን ስንሄድ ዲክሪዚንግ ኤክስቴንሽን ላይ ምን ይሆናል? ከቬሂክል ወደ ካር
ከካር ደግሞ ወደ ኤሌክትሪክ ካር፣ ከኤሌክትሪክ ካር ደግሞ ወደ ስፔሲፋይ ያደረግን ወደ ቴስላ ሞዴል 3 ወደሚባለው ቴስላ ካይንድ ኦፍ ካር እንሄዳለን። ዲክሪዚንግ ኤክስቴንሽን ላይ ምን እያደረግን ነው? ዲክሪዝ እያደረግን የምንመጣበትን ፕሮሰስ ነው የሚያሳየን። እና ታይፖች አሉ። ታይፕስ ኦፍ ዴፊኒሽን ኤንድ ዜር ፐርፐዝ የሚለውን ስናይ የመጀመሪያው ስቲፑሌቲቭ ዴፊኒሽን ነው። ስቲፑሌቲቭ ዴፊኒሽን ምንድን ነው? ለሆነ ወርድ ለመጀመሪያ ጊዜ የሚሰጠው ዴፊኒሽን ነው። ለሆነ ወርድ ማንኛውም አይነት ሰው ሊሆን ይችላል፣ እኔም ልሆን ይችላለሁ፣ አንተም አንቺም ልትሆኑ ትችላላችሁ። የራሳችሁን የሆነ ፍቺ ትሰጡታላችሁ። የራሳችሁን የሆነ ፍቺ ለመጀመሪያ ጊዜ ስትሰጡት ያ ስቲፑሌቲቭ ዴፊኒሽን ይባላል ማለት ነው። እና አርቢትራሪሊ ነው የምትሰጡት፣ ምንም ሎጂካል የሆነ ሪዝን የላችሁም። ለዛ ግን እንደተመቻችሁ የሆነን ወርድ ትመርጡና ለሆነ ወርድ ዴፊኒሽን ይሁን ብላችሁ የምትሰጡበትን ፕሮሰስ ነው የሚያሳየን ማለት ነው። እና ትሩዝ ቫሊዩ የለውም። ይሄ ማንም ሰው ስለማይጠቀምበት ማንኛውም አይነት ሰው ሊጠቀምበት አይችልም። እናንተ ብቻ እንደ ኮድ አድርጋችሁ እንደ መግባቢያ አንድ ሁለት ሰው ሊጠቀመው ይችላል እንጂ ትሩዝ ቫሊዩ የለውም። ምክንያቱም አብዛኛው ሰው ስለማይጠቀመው ማለት ነው። ስቲፑሌቲቭ ዴፊኒሽን ይህን ይመስላል። ከዛ የምናየው ሌግዚካል ዴፊኒሽን የሚባለው ነው። ይህ ሌግዚካል ዴፊኒሽን ደግሞ ምንድን ነው የሚያሳየን? ምንን መሰላችሁ? ዲክሽነሪ ሚኒንግ ነው። የሆነን ነገር የዲክሽነሪ ሚኒንጉን የሚያሳየን ይሆናል ማለት ነው። ፐርፐዙ ምንድን ነው? አምቢጊቲን አቮይድ ለማድረግ አምቢገስ የሆነን ነገር አቮይድ ለማድረግ ምን እንጠቀማለን? ሌግዚካል ዴፊኒሽን እንጠቀማለን። እና ኢት ሪፖርት ዘ ሚኒንግ ኦፍ ዘ ወርድ አክቹዋሊ ኤግዚስት ኢን ዘ ዲክሽነሪ ውስጥ ያለውን ቀጥተኛ ፍቺውን ተጠቅመን እንትን የምንልበት ፕሮሰስ ምን ይባላል? ሌግዚካል ዴፊኒሽን ይባላል ማለት ነው። ቀጥታ ፍቺውን ከዲክሽነሪ ጋር ያለውን ቀጥታ ፍቺ የምንጠቀምበት ሰዓት ማለት ነው። ሶስተኛው ፕሬሳይዝ ዴፊኒሽን ነው። ፕሬሳይዝ ዴፊኒሽን ደግሞ ይሄ ደግሞ ቫጊዩነስ ጥርጣሬ ሬዲዩስ ለማድረግ ስለ ፕሪሲሽን የሚያወራ ከቃሉ መረዳት እንደሚቻለው ፕሬሳይዝ ስለሆነ ነገር የሚያወራ ቫጊዩነስን አቮይድ ለማድረግ የምንጠቀመው አይነት የዴፊኒሽን ታይፕ ነው። ዴፊኒሽን ሹድ ቢ አፕሮፕሪየት ኤንድ ሌጂቲሜት ቱ ዘ ኮንቴክስት ላለው ተርም ላለው ኮንቴክስት ኦር ስቴትመንት አዲስ ያመጣ ነው ወርድ አዲስ ያመጣ ነው ዴፊኒሽን ኦር ተርም it should be what appropriate መሆን እንዳለበት legitimate መሆን እንዳለበት የሚነግረን ይሆናል ማለት ነው። እና ኢንቴንሽናችን እዚህ ጋር ፕሬሳይዝ ዴፊኒሽንን ስንጠቀም ሪዲዩስ ቫጊዩነስን ሪዲዩስ ማድረግ ይሆናል ማለት ነው። ከዛ ቴዎሬቲካል ዴፊኒሽን እናገኛለን። ቴዎሬቲካል ዴፊኒሽን ደግሞ አሳይን ዘ ሚኒንግ ኦፍ ቲዎሪዎች ሰጀስት የሚያደርጉትን ሚኒንግ በመጠቀም የሆኑ ቲዎሪዎች ላይ ዲፔንድ በማድረግ ለሆነ ወርድ የምንሰጠው የዴፊኒሽን ታይፕ ነው ይሄኛው ታይፕ ማለት ነው። ለምሳሌ ሂት ለሚለው ቃል ቴዎሬቲካል ዴፊኒሽኑ ምንድን ነው? ኢት ሚንስ ኢነርጂ አሶሺየትድ ዊዝ ራንደም ሞሽን ኦፍ ሞለኪል ማለት ነው። በቃ ይሄ ነው ቴዎሬቲካል ዴፊኒሽኑ። የሆነ ቲዎሪ አለ ለሆነ ወርድ የተሰራ ሰም ካይንድ ኦፍ ቲዮሪ ያን ቲዮሪ ሚኒንግ በመጠቀም ከወርዱ ጋር አሶሺየት በማድረግ የምንሰጠው ዴፊኒሽን ቲዮሬቲካል ዴፊኒሽን ይባላል። አምስተኛው ፐርሱሲቭ ዴፊኒሽን የሚባለው ታይፕ ሲሆን ፐርሱሲቭ ዴፊኒሽን ደግሞ ምንድን ነው? ፐርፐዙ ቱ ኢንዴንጀር ለማድረግ አንፌቨረብል ሊሆን ይችላል ኦር ፌቨረብል አቲቲዩዶችን ሰም ካይንድ ኦፍ ፐርሰን ላይ ሰምዋን ላይ ምን ለማድረግ ነው? ኢንፍሉዌንስ ለማድረግ አቲቲዩዱን ኢንፍሉዌንስ ለማድረግ የሆነን ሰው አቲቲዩድ ኢንፍሉዌንስ ለማድረግ የምንጠቀመው የዴፊኒሽን ታይፕ ሲሆን ዩዝ ቫሊዩ ሌድን ወርዶች ወይም ኢሞቲቭሊ ቻርጅድ የሆኑ ወርዶችን በመጠቀም ነው ፐርሱሲቭ ዴፊኒሽንን አፕላይ የምናደርገው የሆነን ሰው ስለሆነ ነገር ፖዚቲቭ ኦር ኔጌቲቭ አቲቲዩድ ዴቨሎፕ እንዲያደርግ ኢንፍሉዌንስ ለማድረግ የምንጠቀመው የዴፊኒሽን ታይፕ ነው የፐርሱሲቭ ዴፊኒሽን የሚባለው። ከዛ ኤክስቴንሽናል ዴፊኒሽን ቴክኒኮች አሉ። የመጀመሪያ ኦስቴንሲቭ ዲሞንስትሬቲቭ ቴክኒክ የሚባለው ይሆናል። ምንድነው ይሄ? ስለሆነ ነገር ስንናገር የሆነን ነገር ዲፋይን ለማድረግ ስንሞክር ምን እናደርጋለን? የሆነ ሌላ ነገር ላይ ፖይንት እናደርጋለን፣ እንጠቁማለን። በመጠቆም ነው። ትራዲሽናል ዌይ ኦፍ ዲፋይኒንግ ተርም ነው ዩዝ የሚያደርገው ምንድነው? ፖይንቲንግ አስ ቴክኒክ እንደ ቴክኒክ የሚጠቀመው ዲፋይን ለማድረግ ፖይንትን ይሆናል ማለት ነው። የሆነ ነገር ላይ በመጠቆም ስለሆነ ነገር ስናወራ ሊሆን ይችላል ማለት ነው። ይሄ ኦስቴንሲቭ ኦር ዲሞንስትሬቲቭ ቴክኒክ የሚለውን እንደተጠቀምን የምናስበው እና ሊሚትድ ባይ ታይም እና በስፔስ ምንድን ነው? ይሄ ሊሚት የሆነ ነው ማለት ነው። ኦስቴንሲቭ ኦር ዲሞንስትሬቲቭ ቴክኒክ የሚባለው። ሁለተኛው ኢኒሜሬቲቭ ቴክኒክ የሚባለው ነው። ይሄኛው በምንድን ነው?
ሊስት አውት እናደርጋለን። ካራክተሮችን ስለዛ ነገር ያሉ ካራክተሮችን ኔሚንግሊ ኦር ነምበርሊ እናደርጋለን ሊስት እናደርጋለን ማለት ነው። እና ከዛ ይሄም ኦልሶ ፓርሻል ሊሆን ይችላል ኮምፕሊት ሊሆን ይችላል። እና የሆነን ሚኒንግ አሳይን ስናደርግ የሆነን ሚኒንግ ለሆነ ነገር ስንሰጥ አሳይን እናደርጋለን ማለት ነው በሊስት በማድረግ ማለት ነው። እና ይህን ይመስላል ኢኒሜሬቲቭ ቴክኒክ የሚባለው ሊስት ሜምበሮችን ሊስት ማድረግ ነው በአጭሩ። ሌላ ምንም አዲስ ነገር ያለው አይደለም። ዴፊኒሽን ባይ ሰብ ክላስ የሚባለው ደግሞ ለሆነ ክላስ ሰብ ክላሶችን ዲፋይን እናደርጋለን። የሆነ ክላስ ይኖራል ለዛ ክላስ ተመሳሳይ በሱ ስር ያሉ ክላሶችን ዲፋይን በማድረግ የሚፈጠር የዴፊኒሽን አይነት ነው። ይሄ ዲፊኒሽን ባይ ሰብ ክላስ የሚባለው ምንድነው? አሳይን ሚኒንግ ባይ ኔሚንግ ሰብ ክላስ ኦፍ ዘ ክላስ የክላሱን ሰብ ክላሶች ምን በማድረግ ኔም በማድረግ የሚፈጠር አይነት የዴፊኒሽን ታይፕ ነው። እና ኢት ካን ቢ ኦልሶ ፓርሻል ኤንድ ኮምፕሊት ሊሆን ይችላል ይሄኛው። ከዛ ኢንቴንሽናል ዴፊኒሽን ቴክኒኮች እናያለን። እስካሁኖቹ ኤክስቴንሽናል ነበሩ። እነዚህ ኢንቴንሽናሎችን ስናይ ደግሞ ሲኖኒመስ ዴፊኒሽን አለ። የመጀመሪያው ሲኖኒመስ ኦር ዲፋይኒንግ ባይ ዘ ወርድ ሲሚላሪቲ ዘ ወርድስ ሲሚላሪቲ ሲሚላር ወርዱን በመጠቀም ዲፋይን ስናደርግ ምንም በመጠቀም ዲፋይን የትኛውን ቴክኒክ ተጠቀመን እንላለን? ሲኖኒመስ ዴፊኒሽንን ተጠቀመን እንላለን በአጭሩ ማለት ነው። እና እዚህ ዘ ዲፋይን የሚባለው ምንድን ነው? ሁለተኛው ወርድ የመጀመሪያውን ወርድ ዲፋይን ያደረገው ማለት ነው። እና ዲፋይን የሚባለው ዲፋይን የተደረገው የመጀመሪያው ራሱ ወርድ ነው። እና ይሄ ሁለተኛው ወርድ ለመጀመሪያው ወርድ ምንድን ነው? ሲሚላር ወርድ ነው ኦር ሲኖኒመስ የሆነ ወርድ ነው ማለት ነው። እና ሲኖኒመስ ዴፊኒሽን ላይ ያን ነው የምንጠቀመው። ሲንግል ወርድ ሲሆን ሞስት ኦፍ ዘ ታይም ምን ይሆናል? ሃይሊ አፕሮፕሪየት ይሆናል። ሃይሊ ቤስት ኳሊቲ ይኖረዋል ማለት ነው። ሁለት ቃላቶችን ከምንጠቀም ለአንድ ቃል አንድ ተመሳሳይ ቃሉን በምንጠቀም ሰዓት ሃይሊ አፕሮፕሪየት ይሆናል ማለት ነው። ያን ነው የሚነግረን። ከዛ ለምሳሌ እዚህ ጋር ያለውን ኤግዛምፕል ብናይ ኦቤስ ለሚለው ቃል ሲኖኒመስ ዴፊኒሽኑ ምን ይሆናል? ፋት ይሆናል ማለት ነው። ሁለተኛው ደግሞ አን ኢቲሞሎጂካል ዴፊኒሽን ነው። ኢቲሞሎጂካል ዴፊኒሽን አሳይን ሚኒንግ ቱ ወርድ ባይ ዲስክሎዚንግ ኢትስ አንሴስተሪ ኢትስ ኦሪጂን ኢትስ ሂስቶሪካል ባክግራውንድ የወርዱን ሂስቶሪካል ባክግራውንድ ሄደን በማጥናት በማየት ለሆነ ነገር ዴፊኒሽን በምንሰጥ ሰዓት ኢቲሞሎጂካል ዴፊኒሽን ሰጠን እንላለን። እና አሳይን ሚኒንግ ቱ ወርድ ባይ ዲስክሎዚንግ ኢትስ አንሰስተሪውን ዲስክሎዝ በማድረግ የሆነን ወርድ መጀመሪያ የት ሀገር ነው የተጠቀሙት፣ የት ምን ለማለት ነው የፈለጉት፣ በዛ ሀገር መሰረት ምናምን የሚለውን ነገር ሄደን ሰርች አድርገን ዴፊኒሽን ስለዛ ወርድ ስንሰጥ ኢቲሞሎጂካል ዴፊኒሽን ይባላል። ይቺን ኤግዛምፕል ማየት በቀላሉ ትችላላችሁ። ሶስተኛው ኦፕሬሽናል ዴፊኒሽን የሚባለው ነው። ይሄ ደግሞ ኦፕሬሽናል ዴፊኒሽን ከምን ጋር የተገናኘ ነው? ኤክስፐሪመንታል ፕሮሲጀር ጋር የተገናኘ ነገር ነው። የሆነ ነገር ፐርፎርም ተደርጎ የታወቀ ነገር ጋር የተገናኘ ነው ማለት ነው። እና ጊቭስ ሚኒንግ ባይ ሴቲንግ ኤክስፐሪመንታል ፕሮሲጀሮች ጋር በማያያዝ ኤክስፐሪመንታል ፕሮሲጀሮች ጋር ሴት በማድረግ ያን ወርድ ዴፊኒሽን በምንሰጥ ሰዓት ኦፕሬሽናል ዴፊኒሽን ይባላል። እና ብሪንግ አብስትራክት ኮንሰፕቶችን ወደ ኢምፔሪካል ሪያሊቲ ወደ ሪያሊቲ አብስትራክት የሆኑ ኮንሰፕቶችን ወደ ሪያሊቲ የሚያመጣልን አይነት የዴፊኒሽን ታይፕ ነው የኦፕሬሽናል ታይፕ የሚባለው። እና ኤግዛምፕል ብንወስድ የሶሉሽን ኢዝ አሲድ ነው ይለናል። ማለት የሆነ ሶሉሽን አሲድ ነው ልንለው የምንችለው ኦንሊ ኤንድ ኦንሊ ሆይን ነው ፔፐሩ ሊትመስ ፔፐሩ ጋር ሲገናኝ ምን አይነት ከለር ሲሰጠን ነው? ሬድ ከለር በሚሰጠን ሰዓት ዛትስ ዋት እንላለን? ዛት አሲዲክ ሶሉሽን ነው እንላለን ማለት ነው። ያ ነው ኦፕሬሽናል ዴፊኒሽን። ከኤክስፐሪመንታል ፕሮሲጀሮች ጋር ሰም ካይንድ ኦፍ ኦፕሬሽን ፐርፎርም ሆኖ የምናገኘው የዴፊኒሽን ታይፕ ማለት ነውና የመጨረሻውና አራተኛው በዚህ ስር ያለው የዴፊኒሽን ታይፕ ዴፊኒሽን ባይ ጂኒየስ ኤንድ ዲፍረንስ የሚለው ነው። እና ምንድነው እሱ? ቱ ኮንስትራክት ዲስ ዴፊኒሽን የሆነ ሰው ምን ማወቅ አለበት? የወርዱን የዴፊኒሽኑን ጂኒየስ ማወቅ አለበት። የወርዱን ስፔሲፊክ ዲፍረንስ ማወቅ አለበት ይጠበቅበታል ማለት ነው። እዚህ ይሄ የመጨረሻው ዴፊኒሽን ይሄ የዴፊኒሽን ባይ ጂኒየስ ኤንድ ዲፍረንስ የሚባለው ሞስት ኢፌክቲቭ ነው ተብሎ የሚታሰበው ነው። ከሁሉም ኢንቴንሽናል ዴፊኒሽኖች አንጻር ኮኖቴቲቭ ዴፊኒሽኖች አንጻር ይሄኛው ዴፊኒሽን ታይፕ
ሞስት ኢፌክቲቭ የሚባለው አይነት ዴፊኒሽን ታይፕ ነው። እና ኤግዛምፕሎች አሉ እዚህ ስር ስናያቸው ዋተር ለሚለው ጂነስ እና መጀመሪያ እንዳልነው ስፔሲፊክ ዲፍረንሱን ማወቅ አለብን ብለናል አደለ? ለምሳሌ ወተር ለሚለው ጂነስ ስፒሺሱ አይስ ሊሆን ይችላል እና ዲፍረንሳቸው በመሀላቸው ያለው ዲፍረንስ ደግሞ ያ ወተር ፍሮዝን መደረጉ ነው። እና ድጋሚ ያ አይስ ቦይል ቢደረግስ ተመልሶ ወተር ይሆናል አደለ? ይሄ ደግሞ ከስፒሺስ ወደ ጂነስ ሄደልን ማለት ነው። እና ዲፍረንሱ ቦይሊንግ ሊሆን ይችላል፣ ፍሮዚንግ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። እና በጂነስ እና በስፒሺስ መካከል ያሉ ዲፍረንሶች ሊሆኑ ይችላሉ ማለት ነው። እና ጂነሱን እና ስፒሺሱን ለይተን ዲፈር አድርገን የምናገኘው ሲሆን ምን ይባላል? ዲፊኒሽን ባይ ጂነስ ኤንድ ስፒሺስ ማለት እንችላለን ማለት ነው። እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ጥያቄ ካላችሁ ኮመንት ሴክሽናችን ላይ ጻፉልን። እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ። ቪዲዮውን ለፍሬንዳችሁ ለጓደኞቻችሁ ብትጋብዟቸው፣ ሼር ብታደርጓቸው ለእነሱም ስለሚጠቅማቸው ሼር እንድታደርጓቸው ሪኮመንድ አደርጋችኋለሁ። የማንኛውም አይነት ጥያቄ፣ አስተያየት፣ ሀሳብ ካላችሁ ኮመንት ሴክሽን ላይ እንዳልኳችሁ ጻፉልኝ። ቴሌግራም ቻናላችንንም በዛውም ሊንኩን ነክታችሁ ብትቀላቀሉ ሌሎች ከዚህ የተሻሉ መረጃዎችን የማግኘት እድል ይኖራቸዋል። በሚቀጥለው ቪዲዮ ሌላ ቶፒክን ደግሞ ሰርቼ ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለነበራችሁ በጣም አድርጌ አመሰግናችኋለሁ። ይመቻችሁ።